የቀደሙትን ሁሉ የሚያስቀድም የእግዚአብሔር መንፈስ ያገኛቸዋል። እርግጠኛ ሆኜ ነው የምናገረው። በየትኛው ፈጣን ፈረስ፣ በየትኛው በጥሩ ኮንዲሽን የሄዱ ሰዎች ሁሉ የሚያስቀድም የእግዚአብሔር እጅ ይመጣል። ቆይቼ የእግዚአብሔር ደጅ ጠናሁት፣ እርሱ ዘንበል አለልኝ። እናንተ አሁንም በጌታ ቤት ላይ ቆማችሁ ከሆነ ተስፋ ካደረጋችሁ የኛ ጌታ መልካም ጌታ ነው። እግዚአብሔር ያከብረው ማን ያዋርዳል? እግዚአብሔር ያዋርደው ማን ያከብራል? በዚህ ዓመት የማንም እጅ ሳይኖር ራሱ እግዚአብሔር ያከብራል። ያላሰባችሁ ወንበር፣ ያላሰባችሁ ቻንስ፣ ያላሰባችሁ እድል፣ ያላሰባችሁ አጋጣሚዎችን ጌታ እግዚአብሔር ያዘጋጃል። ሁሉ ያማረ ይሆናል። ምርኳችሁ ይመለሳል። ስለዚህ ወደኋላ ቀረው አትበሉ። ጓደኛ እንደዚህ ሆነ እንትና እንደዚህ ሆነ ሰዎች እንደሆነ እኔ እንደሆነ ብላችሁ ተስፋ አትቁረጡ። አሁንም በጌታ አሜን። የኛ ጌታ ሰከንድ ጌታ ነው። አሁን ተነስተህ ትደርሳለህ። እንደው አልፈህ ነው የምትሄደው። ሌሎች በ20 ዓመት የማይደርሱ ቦታ አንተ ግን በ2 ወር በ3 ወር ትደርሳለህ። ተስፋ አትቁረጥ። ጌታ በአንድም በሌላም ያስተምራል። አሁን ደርሰሃል። ስለዚህ በርታ ነው መልክ። እወዳችኋለሁ። መልካም ቀን